ዘሬውን 13 እንግዲህ የብረት ቱቦዎች ናቸው ተይዘዋል። አንዳንዶቹ እኔ አድንቅ ያለው እውነትም ጣታቸውን ብናየውም እንዴት አድርገው እንደበየዱት ያሳያል። ጣታቸው በደንብ አልተበየደም፣ ግን በይደውታል። ቱቦ ነው፣ ቱቦ በይደው ነው እና ፎቶ አንስተውታል፣ ቀለም ቀብተውታል። ቢጫ ሻሽ ለምን እንዳደረጉ ብዙ ሰው እስካሁን ድረስ አልገባውም። እኔም አንዱ ነኝ ካልገባቸው ሰዎች ውስጥ። የመጀመሪያው የዛሬ 14 ወር የወጣው ፎቶ ቢጫ ሻሽ አድርገው ነበር የተነሱት። እኔ እንደውም መጀመሪያ ላይ መነኮሳት መስለውኝ ነበር። አንድ የአማራ ይህንን ትግል ደግፋለሁ የሚል ልጅም እንደዚሁ ብሎ ነበር። አዋረዱ እነኚህ ሰዎች መነኮስን ብለው ትግል ላይ ብሎ፣ ከዛ በኋላ ለካ ሳየው ለካ ሳይንቲስት ለመሆን ነው ብሏል። እና እንደው ዝም ብለው ለማሳቅ ካልሆነ በስተቀር እኔ ምንድን ነው አሁን ሳይንስና ቴክኖሎጂ ማለት ምንድን ነው? እነማን ናቸው ሳይንስና ቴክኖሎጂ እየሰሩ ያሉት? ከአማራ ክልል ውስጥ የተዘዋወሩ ከማህበረሰብ ውስጥ ከአርሶ አደር ውስጥ የሰበሰቧቸው ልጆች እና አንዳንድ አኩራፊ የኮሌጅ ናቹራል ሳይንስ አስተማሪ የነበሩ እዛው ክፍለ ሀገር ውስጥ የሚያስተምሩ የነበሩ ሰዎች ተሰብስበው የሆነ አይነት ሳይንስ እና ቴክኖሎጂ። ምን አይነት ሳይንስ ነው እየተሰራ ያለው? የጦር መሳሪያ ሳይንስ ነው? አይ ዶንት ኖ። ህዝቡን ድብን አድርገው ንቀውታል። ቅድም ምልህ ነው። በቃ እንደፈለጉ ምንም ቢሉት አዎ ነው የሚለው፣ ያምናቸዋል። ቀለም ቀብተው ቱቦ ቀለም ቀብተው አስቀምጠው ሳይንስና ቴክኖሎጂ ነው ይሉታል። ጨረቃ ነው የምናስበው። በዘረመልድ ደግሞ የሚለው ሌላ ታሪክ ነው። ሲያሻው አገው አማራ ነው፣ አማራም አገው ነው አለ። አሁን በዘረመል ከሆነ እነማን ናቸው በዘረመል ይሄ ባለራዕይነት የተሰጣቸው? የአገውን ህዝብ የአማራን ህዝብ ብቻ ነው ወይስ እኛ ኦሮሞች አስፈቅደን መግባት እንችላለን? በሳይንስና ቴክኖሎጂውም ትንሽ ሰዎች ስላሉን ዓለም የሚያውቃቸው ማለት ነው። የማይመስል ነገር ነው። የማይመስል ለሚያወራውም ሰውዬ እንዴት ጥሞት ካፉ እንደሚወጣ አላውቅም። ለሚሰማውም ሰው ምንም የማይመስል ነገር ነው። አንድ ቦታ ላይ ቁጭ ብለህ አንድ ቦታ ላይ የሆነ አካባቢ ላይ ማስተዳደር መያዝ፣ ነፃ ቀጠና ይዘህ ፊት ለፊት ተጋፍጠህ መዋጋት በማትችልበት ሁኔታ የሳይንስ ላብ በጀርባዬ አዝዬ ነው እየዞርኩ ያለሁት ስትለኝ ለትንሽ ነው የተረፈው። በቀደም እዛ ጤና ጣቢያ ውስጥ ቱቦዎቹ የተያዙበት ራሱም ለትንሽ ነው ያመለጠው። እና በዚህ ደረጃ ተሸክመህ እየሮጥክ ባለህበት ሁኔታ ሳይንስና ቴክኖሎጂ ለምን ለአማራ ህዝብ ሳይንስና ቴክኖሎጂ ካሰብክ ሰዎች ትምህርት ቤት እንዲገቡ ፍቃድ። ሳይንስና ቴክኖሎጂን የሚሰሩ ሰዎች አሁ የሚያውቁ አንድ ሲደመር አንድ የማያውቅ ልጅ በሚሊዮኖች አማራ ክልል ውስጥ እየፈጠርክ ትምህርት ቤት ለአንድ ቀን ያልሄደ እድሜው ለትምህርት ደርሶ ትምህርት መማር ያልቻለ በሚሊዮን የአማራ ተወላጅ እየሰራ የሌለ የህልውና አደጋ ብለህ ፈጥረህ ራስህ የህልውና አደጋ ሆነህ ስታበቃ ሳይንስና ቴክኖሎጂ ምንኛ ነው? ትምህርት ቤት ዘግተሃል እኮ ማትሪክ እኮ አስቀረት ትምህርት ቤት አስቀርተ ከዛ ሳይንስና ቴክኖሎጂ በየት በኩል ነው? ሳይንስ ያለ ትምህርት ነው? በዳመና ላይ እንሄድ ነበር አለ። እንግዲህ አሁን እሱ የሚለው ሳይንስና ቴክኖሎጂ አዋቂ የሚባላል አይደለ? በአንዳንድ በሃይማኖታዊ በመንፈሳዊ አሰራር ደመና እንጋልብ ነበረ። እኛ በጣም ጥበቦች አሉ። እሱን ጥበብ ነው እንግዲህ እሱ ሳይንስና ቴክኖሎጂ የሚለው። ጨረቃ ስትጠቁም እየጠቆምክ ያለበትን ጣትህን የምናየው ዘመድ ካለህ እንዲያስርህ ነው። ቢኮዝ እብደት ነው። ቱቦ ሰርተህ ሳይንስና ቴክኖሎጂ ማለት በደመና የሚጋልብ ነኝ ማለት ጤንነት አይደለም።